ዓለምን ለዘላለም ሊቀይር የሚችል የጦር መሳሪያ መጣ ቢባል ያምናሉ። የትኛውም የዓለም የአየር መከላከያ ሊቃወመው የማይችል ከድምፅ ፍጥነት በ5 እጥፍ የሚፈጥን እና በደቂቃ ውስጥ ግቡን የሚመታ ይሄ ሃይፐርሶኒክ ሚሳኤል ነው። ዛሬ በዓለም አያሌ ሀገራት መካከል የሚደረገው የጦር መሳሪያ እሽቅድድም ማዕከል የሆነው ይሄው ቴክኖሎጂ ነው። ለመሆኑ እነዚህ ሚሳኤሎች ምንድን ናቸው? ለምንስ ነው ዓለምን እንደዚህ ያስጨነቁት? ከነባሮቹ ሚሳኤሎች በምን ይለያሉ? ዛሬ ስለ ሃይፐርሶኒክ ሚሳኤሎች በዝርዝር እንመለከታለን። አሁን ወደ ፕሮግራሙ እናቅና። እስከዛ ግን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። ሃይፐርሶኒክ ምንድን ነው? ለመሆኑ ሃይፐርሶኒክ የሚለው ቃል ትርጉሙ ምንድን ነው? ነገሩ በቀላል ምሳሌ እንጀምረው። ድምፅ በሰዓት 1.235 ኪሎ ሜትር አካባቢ ይጓዛል። ይህ ፍጥነት በሳይንሱ ማክ 1 ይባላል። አንድ አውሮፕላን ከዚህ ፍጥነት በላይ ሲሄድ ሱፐርሶኒክ ወይም የድምፅ ግንብ ሰባሪ እንለዋለን። ነገር ግን ጨዋታ የሚቀየረው ፍጥነቱ ከድምፅ ፍጥነት በ5 እጥፍ ሲበልጥ ነው። ይህ ማክ 5 ይባላል። ከዚህ ፍጥነት በላይ የሚጓዝ ማንኛውም አካል ሃይፐርሶኒክ የሚል ስያሜ ይይዛል። ይህ ፍጥነት ምን ያህል አስፈሪ እንደሆነ ለማሰብ በሰዓት ከ6000 ኪሎ ሜትር በላይ መጓዝ ማለት ነው። ለምሳሌ ከአዲስ አበባ ተነስቶ ለንደን ለመሄድ በመደበኛ አውሮፕላን ከ8 ሰዓት በላይ ይፈጅበታል። በሃይፐርሶኒክ ሚሳኤል ግን በ45 ደቂቃ ውስጥ ለንደን መድረስ ይችላል። ይህ ፍጥነት ብቻ ሳይሆን አየርን ቀዶ የሚሄድ እሳት ነው። እነዚህ ቴክኖሎጂዎች በሁለት ዋና ዋና መንገዶች ወደ ስራ ይውላሉ። ልዩነታቸውን በደንብ እንስቲ። የመጀመሪያው ሃይፐርሶኒክ ግላይድ ቬሂክል ይባላል። እነዚህ እንደ ድንጋይ ውርወራ አስቧቸው። መጀመሪያ አንድ ትልቅ ሮኬት ሚሳኤል ተሸክሞ ወደ ጠፈር ይወጣል። ከዚያ ሚሳኤሉ ከሮኬቱ ተለይቶ ወደ ምድር በከፍተኛ ፍጥነት ይተኮሳል። ልክ በውሃ ላይ ድንጋይ ስንወረውር እየተንሸራተተ እንደሚሄደው ሁሉ ይህ ሚሳኤል በአካባቢ አየር እየተንሸራተተ አቅጣጫውን እየቀያየረ ግቡን ይመታል። ሁለተኛው ደግሞ ሃይፐርሶኒክ ክሩዝ ሚሳኤል። እነዚህ ደግሞ እንደ ሱፐር አውሮፕላኖች ናቸው። ከመጀመሪያው እስከ መጨረሻው በራሳቸው ሞተር ነው የሚበሩት። ነገር ግን ሞተራቸው ተራ ሞተር አይደለም፣ ስክራምጀት ሞተር ይባላል። እስቲ ስለ ስክራምጀት ሞተር ልንገራችሁ። ስክራምጀት ሞተር ልዩ የሚያደርገው ምንም ተንቀሳቃሽ ክፍል የሌለው መሆኑ ነው። ሚሳኤሉ በከፍተኛ ፍጥነት ሲጓዝ አየሩን በራሱ ኃይል ወደ ውስጥ በመጭመቅ ከነዳጁ ጋር በማቀጣጠል ግስጋሴውን ይቀጥላል። ይህን እስቲ በምሳሌ ላስረዳችሁ። በከፍተኛ ማዕበልና አውሎ ነፋስ ውስጥ ሆናችሁ ክብሪት ጭሮ ለማብራት እንደመሞከር ከባድ ነገር ነው። ስክራምጀት ግን ይህንን ድንቅ ስራ በሴኮንድ ውስጥ በመስራት ሚሳኤሉን ማንም ሊደርስበት ወደማይችለው ፍጥነት ያሻግረዋል። ለመሆኑ የሃይፐርሶኒክ ጅማሬ እንዴት ነበረ? ታሪኩን እንመልከት። ብዙዎቹ ሃይፐርሶኒክ የዛሬ ወይም የትላንትና ቴክኖሎጂ ውጤት ሊመስላቸው ይችላል። ነገር ግን እውነታው ከዚህ ይርቃል። የዚህ ድንቅ ሐሳብ መሠረት የጣለው ዛሬ 80 ዓመታት በፊት በናዚ ጀርመን ላብራቶሪ ውስጥ ነበረ። ኦገን ሳንገር የተባለው ብልህ ኦስትሪያዊ ሳይንቲስት ሲልቨር ኦገን ወይም የብር ወፍ የሚል ስም የሰጠውን የቦምብ ጣይ አውሮፕላን ንድፍ አወጣ። ሐሳቡ አውሮፕላኑ ወደ ጠፈር ዳርቻ ተኩሶ ልክ በውሃ ላይ እንደሚንሸራተት ጠፍጣፋ ድንጋይ በከባቢ አየር ላይ እየተንሸራተተ አትላንቲክን አቋርጦ አሜሪካ እንዲመታ ነበረ። ታዲያ ከሁለተኛው ዓለም ጦርነት በኋላ አሜሪካና ሶቪየት ኅብረት የጀርመንን ሳይንቲስቶችና እውቀት ተካፈሉ። በ1960ዎቹ አሜሪካ ኤክስ-15 የተባለ በሮኬት የሚንቀሳቀስ አውሮፕላን ሰራች። ይሄ ድንቅ አውሮፕላን ከድምፅ ፍጥነት በ6.7 እጥፍ በላይ በመብረር የዓለምን ሪከርድ ሰበረ። ያኔ ዓለም ወደ ሃይፐርሶኒክ ዘመን የተሻገረች ይመስል ነበር። ነገር ግን አንድ ትልቅ ጋሬጣ ከፊታቸው ተደቀነ። ሚሳኤሉ ወይም አውሮፕላኑ ከድምፅ ፍጥነት በ5 እጥፍ በላይ ሲጓዝ ከአየሩ ጋር የሚኖረው ግጭት እጅግ በጣም ከፍተኛ ሙቀት ይፈጥራል። ሙቀቱ እስከ 2000 ዲግሪ ሴልሺየስ ሊደርስ ይችላል። ይህ ሙቀት ማንኛውም ተራ ብረት እንደ ሰም ያቀልጠዋል። በተጨማሪም በዚህ ፍጥነት አየሩ ወደ ፕላዝማ ይቀየራል። ይሄ የራዲዮ ሞገድ ስለሚጋርድ ሚሳኤሉን መቆጣጠር የማይቻልበት ሁኔታ ይፈጠራል። በወቅቱ የነበሩ ቴክኖሎጂ ይህንን የሙቀት ሲኦል የሚቋቋም ብረትም ሆነ ኮምፒውተር ስላልነበረ ሃይፐርሶኒክ ለግማሽ ክፍለ ዘመን በወረቀት ላይ ብቻ ተወስኖ ቀረ። የ21ኛው ክፍለ ዘመን ትንሣኤ። አሁን ግን ዘመኑ ተቀየረ። አዳዲስ ካርቦን፣ ኮምፖዚት እና ሴራሚክ የተባሉ ቁሳቁስ ያንን እሳት የመሰለ ሙቀት መቋቋም ቻሉ። የዛሬዎቹ ሱፐር ኮምፒውተሮች ደግሞ ሚሳኤሉን በዚህ ፍጥነት ውስጥ ሆኖ
እንዴት አቅጣጫውን እንደሚቀይር በሰኮንድ ውስጥ በሚሊዮን የሚቆጠሩ ስሌቶችን ያሰላሉ። ያ የማይቻል የነበረው የጀርመን ሳይንቲስቶች ህልም ዛሬ በ21ኛው ክፍለ ዘመን የዓለምን ሰላም የሚነጥቅ አስፈሪ እውነት ሆኖ ብቅ አለ። ሃይፐርሶኒክ ሚሳኤሎች ከሌሎቹ ሚሳኤሎች በምን ይለያሉ? አሁን ነው እንግዲህ ነገሩ የሚለኮሰው። ብዙ ሰው ለመሆኑ ባላስቲክ ሚሳኤሎች እኮ በጣም ፈጣን ናቸው፣ ታዲያ የሃይፐርሶኒክ ልዩነት ምንድን ነው ብሎ ይጠይቃል። አዎ ትክክል ነው። ባላስቲክ ሚሳኤሎች ወደ ጠፈር ወጥተው ሲመለሱ ከድምፅ ፍጥነት 20 እጥፍ በላይ ሊጓዙ ይችላሉ። ነገር ግን ትልቅ ልዩነት ያለው ፍጥነታቸው ላይ ሳይሆን አቅጣጫን በመቆጣጠር ረገድ ላይ ነው። በምሳሌ ላስረዳችሁ። ባላስቲክ ሚሳኤልን እንደ ቅርጫት ኳስ አስቡትኝ። አንዴ ከእጃችሁ ከወጣ በኋላ ኳሱ የምትከተለው አንድ የታወቀ መስመር አለ። ኳሷ ወዴት እንደምትወድቅ አስቀድሞ መገመት ቀላል ነው። የአየር መከላከያ ዘዴዎችም እንደ አሜሪካ ፓትሪዮት የሚያደርጉት ይህንን ነው። የሚሳኤሉን ፍጥነትና አቅጣጫ አይተው ከዚህ ቦታ ላይ ደርሳል ብለው አስበው በመጠበቅ አየር ላይ ያጋጩታል። በቃ ጨዋታው እዚህ ጋር ያበቃል። ሃይፐርሶኒክ ሚሳኤል ግን እንደ ንስር ወፍ ነው። በከፍተኛ ፍጥነት እየበረረ በፈለገው ሰዓት ታጥፎ አቅጣጫውን ይቀይራል። ይህ ማለት ጠላት ሚሳኤሉን በራዳር ቢያይም እንኳ ግቡ የት እንደሚሆን መገመት አይቻልም። ለምሳሌ ሚሳኤሉ ወደ አዲስ አበባ እየመጣ መስሎ የታየው ራዳር በድንገት ሚሳኤሉ ታጥፎ ወደ ሌላ ከተማ ሲሄድ ላይ ይችላል። ይህ ያልተገመተ አካሄድ የአየር መከላከያ ስርዓቶችን ዋጋ ቢስ ያደርጋቸዋል። ሌላኛው ትልቁ ምስጢር ደግሞ የከፍታ ጉዳይ ነው። ባላስቲክ ሚሳኤሎች ጠፈር ድረስ ስለሚወጡ ራዳሮች ገና ከሩቅ ይለዩዋቸዋል። ሃይፐርሶኒክ ሚሳኤሎች ግን ከባቢ አየርን ሳይለቁ መሬትን ቀረብ ብለው ይበራሉ። የመሬት ኩርባ ራዳሮቹ ዝቅ ብለው የሚመጣን ነገር እንዳያዩ ስለሚያደርጋቸው ሚሳኤሉ ግቡ ጋር ሊደርስ ጥቂት ደቂቃ ሲቀር ብቻ ነው ራዳር ላይ ብቅ የሚለው። ያኔ ደግሞ መከላከያውን ለማዘጋጀት ጊዜ አልፏል ማለት ነው። ሃይፐርሶኒክ ከሌሎች ሚሳኤሎች ጋር የሚለየውን ነገር በአጭሩ ለመናገር ምሳሌ ባላስቲክ ሚሳኤል መከላከል ከሩቅ የሚመጣውን ባቡር መጠበቅ ከሆነ ሃይፐርሶኒክን መከላከል ግን ከየት እንደመጣ የማይታወቅን የወባ ትንኝ ላይም በጨለማ ውስጥ ለመያዝ መሞከር ነው። ለዚህ ነው ሀያላን ሀገራት የማይቆሙ የሚል ስያሜ ሰጧቸው። የሃይፐርሶኒክ እሽቅድድም የትኛው ሀገር ይበልጣል? አሁን ወደ ወሳኙ ነጥብ ደርሰናል። በዚህ ሰዓት ዓለምን በሃይፐርሶኒክ ቴክኖሎጂ እየመሩ ያሉ ሀያላን እነማን ናቸው? እሽቅድድሙስ የት ደርሷል? ነገሩን ከቀዳሚዋ ሩሲያን ጀምር። ሩሲያ በዚህ ረገድ ዓለምን ቀድማለች ተብሎ ይታመናል። በተለይ አቫንጋርድ የተባለው ሚሳኤሏ ከድምፅ ፍጥነት በ27 እጥፍ እንደሚፈጥን ይነገራል። ሩሲያ ቴክኖሎጂውን በወረቀት ላይ ብቻ አላስቀረችውም። ኪንዛል የተባለውን ሚሳኤሏን በዩክሬን ጦርነት ላይ በተግባር በመጠቀም ሃይፐርሶኒክን ለጦርነት የተጠቀመች የመጀመሪያው ሀገርም ሆናለች። በሁለተኝነት ደግሞ ቻይና ትገኛለች። የባህር ላይ ስጋቷን ያስወገደችበት መሳሪያ። ቻይና በበኩሏ ዲኤፍ 17 የተባለ እጅግ ዘመናዊ ሚሳኤል አላት። ይህ ሚሳኤል በተለይ በአሜሪካ የባህር ኃይል መርከቦች ላይ ትልቅ ስጋት ደቅኗል። ቻይና በቅርቡ ያደረገችው የሃይፐርሶኒክ ሙከራ መላው ዓለምን ዞሮ ግቡን በጥቂት ኪሎ ሜትሮች ልዩነት ብቻ ነው የሳተው። ይሄ ማለት ቻይና የትኛውም የዓለም ክፍል ማጥቃት የሚችልበትን አቅም ላይ መድረሷን ለዓለም ያሳየችበት ነው። በሶስተኝነት ደግሞ የምትጠቀሰው አሜሪካ ነች። አሜሪካ ለብዙ ዓመታት በቴክኖሎጂ ላይ ብትሰራም ትኩረቷ የበለጠ ትክክለኝነት ላይ መሆኑን እንደ ሩሲያ፣ ቻይና በብዛት አላመረተችም። አሜሪካ ሚሳኤሉ በዛ ፍጥነት ውስጥ ሆኖ 1 ሜትር ልዩነት እንኳን ሳይኖረው ግቡን እንዲመታ ትፈልጋለች። አሁን ግን በከፍተኛ በጀት ምርምሯን እያሳለጠች ትገኛለች። ሌላኛዋ ደግሞ ድንገት ወደዚህ ጎራ የተቀላቀለችው ኢራን ትገኛለች። በዚህ ሀያላን ሀገራት ብቻ በሚመስለው እሽቅድድም ውስጥ ዓለምን ክፉኛ ያስደነገጠ ሌላ ተሳታፊ ድንገት ብቅ አለ። ኢራን በሰኔ ወር 2023 ኢራን ፈታዋን የተባለውን የመጀመሪያውን ሃይፐርሶኒክ ሚሳኤሏን ይፋ አደረገች። ፈታ ማለት በአረበኛ አሸናፊ ማለት ነው። ፈታዋን በቴክኖሎጂው ረገድ በጣም አስገራሚ የሚያደርገው አንድ ሚስጥር አለው። እሱም ተንቀሳቃሽ አፍንጫ ያለው ሞተር መጠቀሙ ነው። ይህ ማለት ሚሳኤሉ በከባቢ አየር ውስጥ ሆኖ ከአካባቢው አየር ውጪ በከፍተኛ ፍጥነት እየተጓዘ አቅጣጫውን እንደ ልቡ እንዲቀይር ያስችለዋል። ኢራን እንደምትለው ከሆነ ፈታዋን ከድምፅ ፍጥነት ከ13 እስከ 15 መካከል የሚፈጥን አቅም አለው ብላ ታምናለች። ታዲያ ይህ ቴክኖሎጂ በእነዚህ ሀገሮች ብቻ አልቀረም። ሰሜን ኮሪያና ህንድም
የራሳቸውን የሃይፐርሶኒክ ሚሳኤል ሙከራቸውን በማድረግ ዓለምን አስገርመዋል። ሰሜን ኮሪያ በበኩሏ ሃውሶንግ 8 እና ሃውሶንግ 16 ቢ የተባሉ ሚሳኤሎችን በመሞከር ቴክኖሎጂ አቅሟን ለዓለም አሳይታለች። ህንድ በበኩሏ ከሩሲያ ጋር በመተባበር ብራሞስ 2 የተሰኘ እጅግ ፈጣን ሚሳኤል እያበለጸገች መሆኑን አሳይታለች። አሁን እንግዲህ ምስሉ ግልጽ ሆኗል። ሩሲያ በልምድ፣ ቻይና በብዛት፣ አሜሪካ በጥራት፣ ኢራን ደግሞ በድንገተኛ ግስጋሴ ሃይፐርሶኒክን የዓለም ፖለቲካ ቁንጮ አድርገውታል። የሃይፐርሶኒክ ቴክኖሎጂ በሶስት ኃያላን ብቻ የተወሰነ አለመሆኑን ዓለም ወደ አዲስ አደገኛ ወታደራዊ ምዕራፍ መሸጋገሩን ኢራን አረጋግጣለች። ታዲያ ይህ ሁሉ ሽቅድድም መጨረሻው ምን ይሆን? ዓለም ወደ አዲስ የጦርነት ዘመን እየገባች ነው ወይስ ይሄ ቴክኖሎጂ ለሌላ መልካም ነገር ሊውል ይችላል? ቪዲዮን ከመደምደማችን በፊት ቀጣዩን ወሳኝ ነጥብ እንይ። ሃይፐርሶኒክ ሚሳኤሎች የጦርነትን ሕግ ቀይረዋል። አንድ ሀገር የፈለገውን ያህል ዘመናዊ መከላከያ ቢኖረው እነዚህ ሚሳኤሎች ለመከላከል ገና ብዙ ይቀረዋል። ይህ ደግሞ የዓለምን የኃይል ሚዛን ያናገዋል። ይሁን እንጂ ይህ ቴክኖሎጂ ለጦርነት ብቻ ሳይሆን ወደፊት ሰዎችን በአንድ ሰዓት ውስጥ ዓለምን እንዲዞሩ የሚያስችል የሲቪል አውሮፕላን ጉዞ ላይም ተስፋ እየጣለ ነው። ጦር መሳሪያዎች ለጥፋት ወይም ለልማት ይውላሉ የሚለው የሰው ልጅ ምርጫ ነው። ስለ ሃይፐርሶኒክ ሚሳኤሎች የነበረን ቆይታ ይህንን ይመስል ነበር። እናንተስ የትኛው ሀገር ቴክኖሎጂ የበለጠ የገፋ ይመስላችኋል? አስተያየታችሁን በኮመንት መስጫ ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩን።